የማይቅም ሰው ካሳየኝ የማይሞት ሰው አሳይሃለሁ። ደግሞ የምን አልቅም እያሉ መጃጃል የዋሃቢያ ደሊል ቁርአንና ሐዲስ የኛ ደሊል ችግር የለም እና ሞጮህ ሽንታቸውን የጠጣለ ከመሐባ የተነሳ ምን ይወራል الله يعلم ما نشكو من الألم السلام عليكم ورحمة الله وبركاته ودي راينا تيوب ተከታታዮች እንዴት ናችሁ? ባላችሁበት ሁሉ የአላህ Subhanahu Wa Ta'ala ሰላም ይስፈን። ዛሬም እንደተለመደው በአይነቱ ለየት ያለ ለዝም አስተማሪ በሆነ ቪዲዮ መጥቻለሁ። ለቻናላችን አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለዚሁም ለቻናላችን ነባር ሆናችሁ ደግሞ ቪዲዮ ላይክ ማድረግ እንዳይረሳ። ዛሬ ይዤላችሁ የመጣሁት ቪዲዮ የተለያዩ ቪዲዮዎች ናቸው። ከነሱም የተሻለ ዕውቀትና የተሻለ ግንዛቤ የምንወስድባቸው መሆኑን ተስፋ አደርጋለሁ። እስኪ ዛሬ ወደ መጀመሪያ ቪዲዮአችን እንመለስ። ከዛም የራሳችን አስተያየት እንሰጣለን። አብራችሁን ቆዩ። ነገር ግን ረሱል አለይሂ ሰላቱ ወሰለም አናመልካቸውም። እኛ ቀብራቸውን ልንዘይር የምንሄደው ነብዩ አለይሂ ሰላቱ ወሰለም እንደ ፈጣሪ አልቀን በራሳቸው ይፈጥራሉ ብለን አይደለም። ወደ ረሱል አለይሂ ሰላቱ ወሰለም ቀብር ስንሄድ ተወሱል እናደርጋለን። በነብዩ አለይሂ ሰላቱ ወሰለም እንመጀናለን። ነገር ግን በነብዩ ስንመጀን የምንጠይቀው አላህን እንጂ ነብዩን አለይሂ ሰላቱ ወሰለም አይደለም። አላህ ሆይ በነብዩ ይሁንብህ በሽታዬን አሽረኝ ብትል የለመንከው አላህ ሱብሓነሁ ወተዓላ እንጂ ረሱል አለይሂ ሰላቱ ወሰለም አይደለም። ነብዩ በራሳቸው የመፍጠርም የማዳንም ችሎታ የላቸውም። ረሱል አለይሂ ሰላቱ ወሰለም በራሳቸው የማዳን የማሻር የመፍጠር ችሎታ የላቸውም። ፍጡር ናቸው ነብዩ አለይሂ ሰላቱ ወሰለም። ሁሉንም ነገር የሚያደርገው የሚፈጥረው አላህ ሱብሓነሁ ወተዓላ ነው። ነገር ግን እኚህ ረሱል አለይሂ ሰላቱ ወሰለም አላህ ዘንድ ክብር ያላቸው ትልቅ ፍጡር ስለሆኑ አላህ ሱብሓነሁ ወተዓላን በእነሱ ስም ብትጠይቀው እሺ ይላል፣ ይሰማል ማለት ነው እንጂ ምን ለምነው አላህ ሱብሓነሁ ወተዓላ ነው። አህባቢ ይሄን እምላችሁ ለምንድን ነው? ምክንያቱም እነዚህ በእስልምና ስም የሚንቀሳቀሱ ሰዎች እኛ የማናረገውን ስራ በእኛ ላይ እየለጠፉ የእኛን ስም እያንቋሸሹ ያልተማረውን ጃሂል ህብረተሰብ እያምታቱ ስለሆነ ነው። ሐቢቢ እሺ ያው ኸሊል ሙስሊሚን ይሄን ሰው የምንም በለው የወጣት ምንም የተለየ ነገርም እኮ የነገረንም አይደለም። ዝም ዛዛታ ወይም የድሮ ሙሽሪኮች ሲናገሩት የነበረው ማዳዑነሁም ወተወጀህና ኢለይሂም ኢላ ሊቀርቡና ኢለላህ ዝልፋ እንዳሉት ስሜን እንጂ አዲስ ነገርና ተናገረም። አንለምናቸውም ፊታችንን ወደ እነሱ አናዞርም ወደ አላህ ሱብሓነሁ ወተዓላ እንዲቀርቡን ብለን እንጂ እንዳሉት ማለት ነው። አናመልካቸውም ማለት የነብዩን አንጠራም ወደ አላህ ሱብሓነሁ ወተዓላ እንዲቀርቡን ነው የሚለው። ይህ ምንድነው? ይህ አምልኮ ካልሆነ ይሄ እንደዚሁም ይሄ ከሙሽሪኮች የተሻለ ድርጊት ኢባዳ ካልሆነ ምን ልንሆን እንችላለን? እነሱን መጠየቅ ካላስፈለገ ለምን እነሱን መጠየቅ አስፈለገ? ነብያችን እዚህ ጋር ጣልቃ ገብነት ማስገባት ምን አስፈለገ? ነብያችን ምንም ጣልቃ ገብነት የላቸውም። አላህ Subhanahu Wa Ta'ala መጠየቅ ከፈለገ አላህ Subhanahu Wa Ta'ala በቀጥታ ለምን አንጠይቀው? ለምን የላን አካል በመሃል በስ ባላህና በእኛ መካከል እናስገባለን? እነሱ ደጋግ ሊሆኑ ይችላሉ፣ ያስቀደሙት መልካም ስራ ሊሆን ይችላል። ግን እነሱ ለምን እናስገባለን ነው? ነውስ ሞተዋል። ለምን አላህ Subhanahu Wa Ta'ala በእኛ ስም አንጠይቀው? በእኛው ተወሱል የሚበቃበት መንገድ አለው። ግን ይህ አይነት መንገድ አይደለም። ቀብር ዘንድ ሄደው በሚደረግ ድርጊት አይደለም ኢባዳ የሚፈቀደው ወይም የተወሱል የሚባለው የሚፈቀደው በአላህ ውዴታ እንደዚሁም ስምና በባህሪዎቹ መቃረብ ይቻላል። ልክ መልእክተኛው አለይሂ ሰላቱ ሰላም እንዳሳዩን በእኔ ተቃረቡ አላሉ። አላህ Subhanahu Wa Ta'ala በነብዩ ጥሩኝ አላለ። ለአላህ Subhanahu Wa Ta'ala የተዋቡና ጥሩ ስሞች አሉት። በሱም ጥሩት ነው ያለን፣ በሱም ለምኑት ነው ያለን። ስለዚህ ይሄን ሰው ይሄ ወጣት የሚለው ነገር ምንድነው? ምን አስፈለገ? ስለዚህ ምንም የተሻለ ነገር ልንሆን አንችልም። ብዙም አስፈላጊነት የለውም። እስኪ ወደ ቀጣይ ቪዲዮ እንዲገና ለሱ ጋርም ትንሽ ያለን አስተያየት እንሰጣለን። ለዚህም የተመለከትነውን ነገር የምታበዘብነው ነገር ምን እናገራለን። ወደ ቀጣይ ቪዲዮ እንሂድ። ሽንታቸውን የጠጣለ ከመሐባ የተነሳ ምን ይወራል ነገር ነብያችን ሰለላሁ ዐለይሂ ወሰለም ሊያዙም አይችልም፣ አድርጉ ሊሉም አይችልም። ነገር ግን መሐባ ያስደርገው። ያኛው ሰሃቢ መጣና ይሄን ደም ድብቅ ቦታ ላይ ወርወረው ሲሉት ወስዶ ይጠጣዋል። ምንድነው ያስደረገው ከተባለ ይሄን ነገር
መሐባ ነው። ምን ይባላል? አሁን ተነስቼ ከጨርቄ ብረጋግጥህ ምን ታመጣለህ? ሰማይና ምድር እንዲህ ቢጣበቁ ተውና እንዲህ ቢጣበቁ ለዚህ ሪዋያ ሰነድ የለህም፣ ውሸትን ሰሓበቱል ክራም ይሄን ነገር አላደረጉት። የምታመጠው ሪዋያ ሙንከርና ضعيف ሱፊዮችን ሲያቀና ጉልውን ለማስተማር ማህበረሰቡን ወደ ጥመት ለመጥራት ይሄንን ዘዴ ነው የሚጠቀሙት። እነዚህ አይነት ሪዋያት ነው የሚያመጡት። በነገራችን ላይ ይሄ ሰውየው በጣም ሙንሐሪፍ የሆነ ሰው፣ ምክንያቱም የሚጠቀመው አሐዲቶች እንዳለ የሱፊየቱል ሙንሐሪፋ ነው። ጭራሽ አይደለም ሰነድ እኮ አተርም የላት ምንም የላት። ሪዋያ በጣም ፌመስ የሆነች ሪዋያ ወይም መሽሁር የሆነ ነገር ያመጣልሃል። ነገር ግን ሰነድ የለም። አረ አላህን ፈሩ። እደግምልሃል፣ ሰማይና ምድር እንዲህ ቢጣበቁ ተውና እንዲህ ቢጣበቁ ሰነድ የለም። አላህ ሙስተዓን። እሺ እንዴት ነው የሚባለው? ይሄ ንግግር ደማቸውን ጠጣው ጣሉ ሲሉት ድፈው ወደ አረቅ አድርገህ ድፈው ሲሉት እሱ ጠጣው። ከየት ያመጣው ራያ ነው? ከየት ያመጣው ሐዲስ ነው? የትኛው ሰሃባ ነው እንደዚህ ድርጊት የተፈጸመው? ደም እስከ መጠጣት ያ አላህ እንዴት አድርጎ ይጠጣል? የትኛውን አስተምሮት አስተምረው ነብያችን? ቤት እኮ የከለከሉት ነበር ስላላዩት ነው። ስለዚህ ያ ነገር ይፈቀዳል ማለት እንችላለን እንዴ? ያ ኹዋን ሙስሊሚን አላህ ሱብሓነሁ ወተዓላ ከዚህ ጥመት ከዚህ ብልሹ አእምሮ ወይም ከዚህ ብልሹ አስተሳሰብ ከዚህ ጅላጅል ከሆነ አስተሳሰብ አላህ ሱብሓነሁ ወተዓላ ይጠብቀን። ምንም ልንለው አልችልም። ምን ሊባል ይችላል? ያ አላህ ያ ረቢ። እስኪ ደግሞ ቀጣይ ቪዲዮአችንን እንመልከት። ይሄም አንድ ሼክ ናቸው ማለት ተለቅ ያሉ ሰዎች ናቸው። እነሱም ሱፊይ ላይ እና ወሃብይ ላይ ያለውን ልዩነት እየተናገሩ ይሆናል። እስኪ እሱን ቪዲዮ ተመልክተን እንመለስ። የወሃቢያ ደሊል ቁርአንና ሐዲስ፣ የኛ ደሊል ችግር የለም እና ሞጮህ። ለምን ካላችሁ ለምሳሌ እኛ መውሊድ ቢድዓቱን ሐሰና እንላለን። እነሱ ደግሞ በምን አወቅ ነው ቢድዓቱን ሐሰና መሆኑ በምን አወቅ ነው ይላሉ። ከቁርአን መውሊድ አክብሩ የሚል የለም። ከሐዲስ መውሊድ አክብሩ የሚል የለም። ከሰሓባ መውሊድ አክብሩ ያለ የለም፣ ያከበረማ የለም። ከአይማ አቡ ሐኒፋ ወማሊክ ወሻፊዒ ወአሕመድ አላከበሩም፣ አላዘዙም። እና ከየት እናመጣለን? አይ ችግር የለም እንላለን እና እንጮኻለን። ደሊላችን ይሄ ነው። ሁለተኛ ስንላቸው ነቢዩና ዓለይሂ ሰላቱ ወሰላም ሰኞ ቀን ሲጦሙ ለምንድን ነው የምትጦሙ ሲጠየቁ ይሄኛው ቀን እኮ የተወለድኩበት ቀን ነው ብለዋልና እኛ ደግሞ መክበር እንችላለን እንላለን። እና ረሱል ሰለላሁ ዐለይሂ ወሰለም በሲያም ስላከበሩት እናንተ በሲያም አክብሩት ይላሉ። አይ ምንም ችግር የለም እየበላን እየጠጣን እናክብረዋለን እንላለን። እና የአንድ ነገር ክብረቱ ምንድን ነው? በሲያም ከሆነ በሲያም ነው ረሱል ሰለላሁ ዐለይሂ ወሰለም እንዳደረጉት፣ በመብላት ከሆነ በመብላት ነው። እና ረሱል ሰለላሁ ዐለይሂ ወሰለም እንዳደረጉት ነው ምናድርግ ያለ ሰው በምን ይጣላል? እና ትልቅ ነገር እኔ የፈለኩት ምንድን ነው? እኔ ችግር የለም እያልኩ መውሊድ አክብራለሁ። ግን ወሃቢያ ቁርአንና ሐዲስ የያዙት ለምንድን ነው የምንጠላቸው? ለወሃቢያ መንካት ማለት ቁርአንና ሐዲስ መንካት ማለት ነው። ወማ ዐለይና ኢላ አልበላጉል ሙቢን። እስኪ የተናገረው ሰምታችሁታል። ከንግሩም እንደምንረዳውም ሱፊይ እንደሆነ እንረዳለን። መቼም ግልጽ ይሆናል እና ያለው ሁኔታ የተገለጸ እንደገለጸው ነው። መቼም ከዚህ ውጭ ሊባል አይችልም። ወሃቢይ ብለው የሚጠራቸው ሰዎች አካል ማስረጃቸው ቁርአን ሐዲስ መሆኑን ይነግራል። የነዚህ አህባሽ የሚባሉ ሰዎችም ማስረጃቸው ችግር የለም፣ ምን ችግር አለው፣ ምን የሚያመጣው ችግር የለም የሚል መሆኑን ድብር አድርጎ ገልጾልናል። እዛውም ሱፊዮች መንደር ስላለ በደንብ ያውቃቸዋል ቤት ተስፋ ያለው
ካነጋገሩም ይሄን እንረዳለን። ስለዚህ ከዚህ ሰው የምንረዳውም ወይም ከዚህ ከአህባሾችም ከሚያመጡት ነገርም ከሚያመጡት ብጅት የምንረዳው ችግር የለውም ና ተው ይላቸው ነው። አላህ ሱብሓነሁ ወተዓላ ይጠብቀን። ወላሂ ምንም አዲስ ነገር የላቸውም። የተሻለ ማስረጃ የማያመጡም የተሻለ ንግግር ነው የሚያመጡም። ግን እነሱ የሚያመጡት ተዊልና ይሄ ምን ችግር አለው፣ ይሄ ምን ችግር አለው፣ ይሄ ምን ችግር አለው። ቅድም ያ እየተጠቀመሳቸው ተመስሏል። እኛና መልካቸው ይላል፣ ግን በዙሪያ እያመለካቸው መሆኑን ዘንግቶታል። ይሄ ንግግር እኔ እኮ የማይገባኝ ይህ ንግግር ግን እየዘነጉት ነው። በድሮ የነበሩ ሙሽሪኮች እንደሚሉት እኛና መልካቸውም እነሱ እንዲያቃርቡን ቢሆን እንጂ እንደሚሉ እየዘነጉት ነው ወይስ ምንድን ነው? አላህ ሱብሓነሁ ወተዓላ ይጠብቀን ይላል። እስኪ ነው የቀጣይ ቪዲዮ እንሂድና አሁንም የራሳችን አስተያየት እናስቀምጣለን። እስኪ ወደ ቀጣይ ቪዲዮ ተመልከቱ። ቻት ጂፒቲን ሱረቱል በይናትን ቅራልኝ አለው። ከዛ ይቀራለትን ሰምተን እንመለስ። አይ ቻት ጂፒቲ أهلا وسهلا، كيف أقدر أساعدك اليوم؟ إذا في أي اقرأ لي سورة البينة. أكيد من أنا القرآن الكريم. تمام، سأبدأ بالقراءة من سورة البينة. حسنا، سأبدأ الآن بقراءة سورة البينة. بسم الله الرحمن الرحيم. لم يكن الناس الذين كفروا من أهل الكتاب والنجين إلا أن تجابيناهم الكتاب حتى إذا تيهم البينة رسول مستقيم من الله يتلو به سورة كتابهم مطهمة فيها كتب مقهرة إلا ما تفرق بالكتاب والمشركين إلا رسول محمد عبدين وما تفرق بالمشركين إلا من بعد ما جاءتهم البينة وما أمروا إلا ليعبدوا الله مخلصين له به نحين الشكير حنفاء ويقيموا الصلاة ويأتوا الزكاة ويؤتوا الزكاة وذلك دين الآخرين. إذا حابب أتابع أو عندك أي طلب ثاني أنا بالخدمة. حبيبي يا شات جيبتي، الله يرضى عليك إن شاء الله. إن شاء الله بتخش الجنة يا حبيبي بإذن الله. نجيب لك غدا زقوم بإذن الله مع أبو جهل يا حبيبي. زي ما شفتوا يا أخوان، زي ما شفتوا ديروا بالكم من هذا البرنامج، ديروا بالكم يا أخوان لا توثقوا فيه. እንግዲህ እንደሰማችሁት ነው። ሱረቱል በይናትን ቅራልኝ ያለው የቀራለትን ሰማችሁ። ወላሂ ተጠንቀቁ፣ በጣም ተጠንቀቁ። ሰምታችሁታል። ወላሂ እንደዚህ አይነት ነገር እስኪ አላህ ሱብሓነሁ ወተዓላ ይጠብቃችሁ፣ እኛንም እናንተ ሁላችንም ይጠብቀን። እንደዚህ አይነት ተኩን ልጆች እንደዚህ አይነት አዳዲስ የመጡ ግኝቶች የሚያመጡት ከሰት ጋር ነው የሚመጡት። እስኪ አላህ ሱብሓነሁ ወተዓላ ይጠብቀን። እናንተ ብትሞክሩ ተጠንቀቁ እላለሁኝ። ምንም ሊባል የማይችልም። እንግዲህ አቀራውን ሰምታችሁታል፣ ያረጎን ድግትም ሰምታችኋል። ኬታቱን እንደሚያጋጥም እንጃ የምንስት እንደሆነም አላሁ አዕለም። እስኪ አላህ ሱብሓነሁ ወተዓላ ይጠብቀን። ለማንኛውም እስኪ እኛ ወደ ቀጣይ ቪዲዮ እንሂድ። ከዛ ነገር አላህ ሱብሓነሁ ወተዓላ ይጠብቀን። እስኪ ቀጣይ ቪዲዮ አይተን እንመለስ። የማይቅም ሰው ካሳየኸኝ የማይሞት ሰው አሳይሃለሁ። ደግሞ የምን አልቅም እያሉ መጃጃል አልፈቃም ብቅም ነው የሚለው። ሰምታችኋል። አይው አይና ያለው በጫት በኩል ይሄን ያለው ሰዎች ያላቸው አቋም አላህ ሱብሓነሁ ወተዓላ ይጠብቀን። ወላሂ ከየት ያመጡት ንግግር ነው? ከየት ያመጡት ሀሳብ ነው? ያ አላህ ይጠብቀን። ምንድነው እንደዚህ አይነት ንግግር? የማይቅም ጫት ካሳየኝ የማይቅም የማይሞት ሰው አሳያለሁ። ያ አላህ ምንም ግባ የማይባል ነገር አላህ እስኪ ጠብቀኝ። አላህ እንደዚህ አይነት ሰዎች ጋር ከነዚህ ሰዎችም አላህ ሱብሓነሁ ወተዓላ ይጠብቀን። ከስራቸውም አላህ ሱብሓነሁ ወተዓላ ይጠብቀን። አንድ ቪዲዮ አለች፣ እስኪ አስገራሚ የሆነች ቪዲዮ ናት። ልጋብዛችሁና ልመለስ። በስተመጨረሻም በቅሎ ወለደች። በሀገራችን ኢትዮጵያ እንግዲህ የማህንነት ምሳሌ ተደርጋ የምትወሰደው እንዲሁም በርካቶች በቅሎ አትወልድም በሚለው አባባሏ የሚያውቃት ከአህያና ከፈረስ ተዳቅላ የምትወለደው በቅሎ በኢትዮጵያ ደቡብ ምዕራብ ክልል እንግዲህ መውለዷ ተሰምቷል። በኢትዮጵያ ደቡብ ምዕራብ ክልል ዳውሮ ዞን ዛባ ጋዞ ወረዳ ያማላ ቦካ ቀበሌ የአቶ ጨርቆስ በተላ ንብረት የሆነችው በቅሎ መውለዷ በዚህ ሰዓት እንግዲህ በርካቶችን እያነጋገረም ይገኛል። እናም ካሁን በኋላ በቅሎ አትወልድም የሚለው አባባልም ተረት ሆኖ የቀረ ይመስላል። ሰማችሁታ? እኔም ትንሽ አስገረመ ቪዲዮዋን ያመጣሁላችሁ። እንግዲህ አላህ ለምን ምልክት አስቦ እንደሆነ አላውቅም። አላህ እስኪ ኸይር ያርገው። ከዚህ በፊት የማታወቅ ነገር አጋጥሞናል።
እስኪ አላህ ሱብሓነሁ ወተዓላ ኸይር አድርገው። አላህ ሱብሓነሁ ወተዓላ ከባድ ቅጣትን ያድርግብን። ብቻ አስገራሚ ነገር ነው። ከአላህ ሱብሓነሁ ወተዓላ ተአምራቶች መካከል አንዱ ተአምር ነው። ለምን ስላስገረመኝ ላሳያችሁ ስለፈለኩ ነው ያመጣሁት። እስኪ ሌላ ደግሞ ቀጣይ አንድ ቪዲዮ ተመልክተን እንመለስ። ሻፊዒያ መዝሀብ ተከታይ ነኝ። ኢማሙ ሻፊዒ ማን ነው? እስኪ ስለ ኢማሙ ሻፊዒ እንወቅ። ኢማሙ ሻፊዒ ሱፊያን ብኑ ዑየይና የሚገርማችሁ ሱፊያን ብኑ ዑየይና ስለሆነ ሐዲስ ሲናገር ስወይድ ብኑ ሰዒድ ሲየር አዕላሙ ኑበላ ውስጥ ታገኙታላችሁ ይህን ሐዲስ። ወላሂ ስለሆነ ሐዲስ ሲናገር ሱፊያን ብኑ ዑየይና ፈደከለ ሻፊዒ ይላል። ያን ሐዲስ እየተናገረ ኢማሙ ሻፊዒ ገባ። ኢማሙ ሻፊዒ ያን ሐዲስ ሲሰማ ፈሰቀጠ መግሽየን ራሱን ስተወደቀ ይባላል። ኢማሙ ሻፊዒ ሐዲስ ሲሰማ ሱብሃነላህ ስለ አሷዲቁል አሚን ሐዲስ ሲሰማ ኢማሙ ሻፊዒ ራሱን ስተወደቀ። ወላሂ መጥቶ የብነ ዑየይና ማተ ሻፊዒ ኢማሙ ሻፊዒ እኮ ሞተ ምን ይሻላል ብሎ ነገሯቸው ለሱፊያን ብኑ ዑየይና። ወላሂ ኢንካነ ማተ ሁወ ኢማሙ ሻፊዒ ማ ከሞተ ማተ አፍደሉ አህሊ ዘማኒሂ የዚህ ትውልድ ደረጃ ያለው ሰው ሞተ ማለት ነው አሉ። ሱብሃነላህ። ነገር ግን ኢማሙ ሻፊዒ ሐዲስ ተመልከት፣ ቁርአን እኮ አይደለም ሐዲስ ሲሰማ ነው ራሱን ስተወደቀው። ዛሬ እናንተ ሐዲስ ሲሰማ ጥለን ነው እኮ የምንወቃው። ኢላ ማ ረሒመ አላህ። ስንቶቻችንን ዳዕዋ የምናስጨርሰው? ስንቶቻችንን ቢላሂ አለይክ የሆነ ሐዲስ መጥቶልህ እስከ መጨረሻ የዘጋኸው አንተ ማን ነህ? ዘግተሃል፣ እስከ መጨረሻ አይተሃል። ዛሬ ከስሜታችን ጋር የሚሄደው ነው የምናደምጠው። ኢላ ማ ረሒመ አላህ አላህ ዘንለት ሲቀር ሐቂቃ። ነገር ግን ሻፊዒ አይደለም ቁርአን ሐዲስ ሲሰማ ራሱን ስቶ ይወርቃል። ሱብሃነላህ። ለዚህ ነው እኮ ሱፊያን አልተውሪ ሱብሃነላህ ሚን ኸሽየቲላህ የቡሉ ደም። አላሁ አክበር። ይሄ ሱፊያን አልተውሪ ታውቃላችሁ፣ ትልቅ ሰለፍ፣ ትልቅ አኢማ ሱብሃነላህ፣ ትልቅ ዓሊም፣ ትልቅ ተኪይ፣ ትልቅ ዛሂድ ናቸው። ወላሂ የሚገርማችሁ ሱፊያን አልተውሪ ስለ አኺራ ጉዳይ፣ ስለ አዛብ፣ ስለ ቅጣት ሲወሳ ደም ይሸና ነበር ይባላል። ሱብሃነላህ። እናንተ ዛሬ እኮ እንባ ማፍሰስ ነው የከበደን አይደል? እናንተ ዛሬ እንባ ነው የከበደን። አስቡት ወላሂ ደም መሽናት ከዚህ በላይ አለ? እናንተ ምን ያህል አስበናል፣ ምን ያህል አሳስበዋል የአኺራ ጉዳይ ቢላሂ አለይክ። ለዚህ ነው አስቡት። እኔ እኮ አላቅም ልዳን አልዳን የጀነት ልሁን የጀሃነም አላቅም፣ ለዚህ ነው የሚያስለቅሰኝ እያሉ እኮ አብዱላህ ብን ረዋሃ ካነ ሶሓባ ሁኑ። እናንተ ዛሬ ቢላሂ አለይክ ምኑን ታውቁዋለህ? ለዚህ ነው እኮ እናታችን አይሻ ረዲየላሁ ዐንሃ፣ እናታችን አይሻ ሁላችሁም ታውቃታላችሁ። አዕለሙ ኒሳኢል ኡማ የዚህ ኡማ አንደኛ የሴት ዓሊም ማናት? እናታችን አይሻ ናት። 2210 ሐዲስ ለዚህ ኡማ ያስተላለፈችው እናታችን አይሻ ረዲየላሁ ዐንሃ። የሚገርማችሁ ዙበይር አብዱላህ ብን ዙበይር ያኒ የሚገርማችሁ እሷ በምትሰግድበት መጣሁ ይላል። ለሱ ምኑ ናት? አጎቱ አክስቱ ናት። የሚገርማችሁ እየሰገደች መጣሁ ዱሃ ወቅት ላይ ነው የመጣሁት ይላል። ልክ ዱሃ ወቅት ላይ ስመጣ እሷ እየሰገደች የሆነ የቁርአን አያቱ ከሪር የሆነ አያት ትቀራለች። ፈመነ አላሁ ዐለይና ወወቃና ዐዛበ ሰሙም እያለች ትቀራለች። ፈመነ አላሁ ዐለይና ወወቃና ዐዛበ ሰሙም ያኒ እየሰገደች ነው እናታችን አይሻ። ተመልከት ቢላሂ አለይክ ቁርአንን እየቀረረች እያደመጥኳት ያኒ ታለቅሳለች፣ ታነባለች። ፈመነ አላሁ ዐለይና ወወቃና ዐዛበ ሰሙም አላህ በችሮታው ለገሰን ከጀሃነም ከበዛማ ከሆነው እሳት ጠበቀን የሚለውን የቁርአን አያ እየቀራች እናታችን አይሻ ታለቅሳለች። ወላሂ መጥቼ ሰላም እንዳልላት ይሄን አያ እየቀራች ነው እንዲህ ብዬ ተመለስኩኝ ይላል። ተመልከቱ ዙበይር ብን ዓዋም እኮ ተመልሼ የሆነ ሱቅ ሂጄ ሐጃዬን ጨርሼ ተመለስኩኝ። አሁንም ወላሂ ማዛለት ተብኪ ከማልቀስ አልተወገደችም ይላል እናታችን አይሻ። እያለቀሰች ያን የቁርአን አያ ታነባለች፣ ትከርር ያኒ ትደጋግማለች። ተመልከቱ ቢላሂ አለይክ። ወንድሞቼ እስኪ እኛም የሌለበት ነህወል እንመልከት። ሰምታችሁታል። አላህ ሱብሓነሁ ወተዓላ ከመልካም ሰዎች አድርገን። ምንጭም ሰሃቦች ደረጃ ምንድረስ አይደለንም፣ ግን አላህ ሱብሓነሁ ወተዓላ በረህመቱ ይጠብቀን፣ ከመረህመቱም ያክበን። እንደው ምንም ማለት ይቻላል። አላህ ከመልካሞች አድርገን ነው። አላህ ስራችንን ከሚቀበልን አድርገን፣ በዝም ልባችንን ከመጥፎ ነገር ከምትወዘው ከዛች ነገር ጠብቀን። አላህ ልባችንን ለሐቅና ለመልካም ነገር እንምትጓጓ ያድርግልን። እስኪ ወደ ቀጣይ ቪዲዮ እንድና ለዝማኑ ተመለሰን እንገናኛለን። ኪታብ ላይ መጀመሪያው ላይ አንዋዕ ኢባዳት ይላል፣ የኢባዳዎች አይነቶች ይላል። አይነቶች ካለ በኋላ ሰላት፣ ጾም ምናምን ካለ በኋላ እንደ 3-4 ፔጅ ከገለጽክ በኋላ ማለት ነው ኪታቡ ላይ አልኸውፍ ይላል፣ ፍራቻ፣ አረጃ ክጃሎት፣ አልስቲዓና መታገዝ፣ አልስቲጋሳ እርዳታ መጠየቅ፣ አልስቲዓዛ መጠበቅ። ይሄን ነገር ይቆጥርልህና እነዚህ ኢባዳዎች ናቸው ይላል። ልክ ሁለተኛውን ፔጅ ስከፍተው እነዚህን የተጠቀሱትን ኢባዳዎች ከአላህ ሌላ ያለ ነገር ያደረገው ፈሁወ ሙሽሪክ ብሎ ይደመድምላል። ጭንቅላቱ ግጥም ይላል።
ከዚህ በኋላ የሆነ ነገር ስትጠይቅ ኸውፍ የሚባለው ዒባዳ ነው እንዴ? መፍራት የሚባለው ዒባዳ ነው? ያላ ጥያቄ ቢስሚላህ መፍራት የሚባለው ዒባዳ ነው ወይ? ዒባዳ የሚሆነው መቼ ነው? ከዛ ነገር ከሚፈራው ነገር ጌትነቱ ጋር ስታምን የዛን ጊዜ መፍራት የሚባለው ዒባዳ ይሆናል። ጌታ መሆኑን ካመንክ ጋር እንጂ ጅብ ስለፈራው አሁን ዒባዳ አረኩ ማለት ነው። እሱ ተገዛውት ايش الطمع መከጀል ማለት ነው ዒባዳ ነው ይላል። ከአላህ መከጀል ናም ዒባዳ ነው። ዒባዳ የሆነው እኮ በአላህ ስለማምን ነው። ጌታዬ እንደሆነ ሰጪ ከልካይ እንደሆነ አምኜ ጌታዬ እንደሆነ ካመንኩ በኋላ ከዛ በኋላ ስከጅለው። ነገር ግን አንድ ጓደኛ የሆነ ሳንቲም ይሰጠኛል ብዬ ከከጀልኩ ዒባዳ አረኩት ማለት ነው። ኢስቲዓና መታገዝ የሚባለው የምትታገዘውን ነገር ጌታ ነው ካልክ በኋላ እኮ ነው መታገዝ ዒባዳ የሚሆነው እንጂ አንድ ጓደኛ የሆነ ነገር ላይ አግዘኝ ካልኩት ዒባዳ ነው ማለት ነው። ለዚህ ነው አድነኝ የምትለው ቃል ኢየሱስ የሚለውን ጌታ ከምትለው ሴትዮ ሲወጣ የኩፍር ቃል መሆኑን መመሰክረው አላህ ነው ጌታዬ ከሚለው ደግሞ አድነኝ የምትለው ቃል ስትወጣ ካፊር አይደለም ብዬ መሰክረው። ለምንድን ነው? ጌትነት ጋር ነው እነዚህ ነገራቶች ዒባዳ ሊሆኑ የሚችሉት። ያዛ ነገር ጌታ መሆኑን ይሄን አስተምሯቸው አለቀ። ሙባሸረተን خلاص ያው እንግዲህ ሰምታችሁታል። ይሄ ቪዲዮ ስለ ሼክ መሐመድ ኢብኑ አብዱል ወሃብ ነው እየተናገረ ያለ ስለ ኪታቦች ስለጻፉት ሰላሳ ሚሊዮን ኪታብ ነው እየተናገረ ያለው። የቀራችሁት ብዙ ታውቁታላችሁ። ይሄ እኮ ግልጽ የሆነ ነገር ነው። አላህ ሱብሓነሁ ኢባዳ ማለት አላህ ሱብሓነሁ ወተዓላ የወደደው ነገር ነው። ለዚህ ወንጀል ማለት ደግሞ አላህ ሱብሓነሁ ወተዓላ የጠላው ነው። ሼክ መሐመድ ኢብኑ አብዱል ወሃብ ኪታባቸው ላይ ስለ ኸውፍ ለምሳሌ ሲጠቅሱ ማስረጃ ይጠቅሳሉ። ፈላ ተኻፉሁም ወኻፉኒ ኢን ኩንቱም ሙእሚኒን እያሉ አላህ ሱብሓነሁ ወተዓላ ስለወደደ ነው ይሄን ኢባዳ ብሎ የጠቀሰው። ስለዚህ ጠቅሶታል። ስለዚህ አላህ ሱብሓነሁ ወተዓላ ወደደታል። አላህ ወደደው ነገር ደግሞ ኢባዳ ነው። ከአላህ ውጭ ላለ አካል መስጠት ደግሞ ይከለከላል። ፍርሃት ሲባል ይሄ ፍርሃት አይደለም። ለምሳሌ የሞተ ሰው አለ። የሞተ ሰው ምንም ያደርገልን ምንም ያሰራልን እሱን የምንፈራው ከሆነ ይሄ ላ እምነት አለ በውስጣችን ማለት ነው። ስለዚህ ይህንን ፍራቻ ነው ማን ያለው ሼክ መሐመድ ኢብኑ አብዱል ወሃብ የከለከሉት። እንደዚሁም በህይወት የሌላ አንድ አካል አለ ያንን መከጀልን ነው። ይህ ሽርክ ነው ወይም ይሄንን ለሱ መስጠት ነው የከለከሉት እንጂ ይቀሩናል፣ እናውቀዋለን፣ ያቀሩናል። ይህ ለምሳሌ በአንድ ሰው ወንድምህን መከጀል ብር ይሰጠኛል ወይም የሆነ ቀላል የሆነ ነገር እሱ የሚችለው ነገር ይሰጠኛል መከጀል ምንም ችግር እንደሌለው ያቀሩናል፣ እናውቀዋለን። ግን እሱ የማይችለውን ነገር ጀነትን አይችልም፣ ልጅ መስጠትን አይችልም። ይህን ነገር ግን ማስጠየቅ እንደማይቻልም በደንብ ያቀሩናል፣ በደንብ አድርገን እናውቀዋለን። ለዚህ ያንን ነው ሼክ መሐመድ ኢብኑ አብዱል ወሃብ የጠቀሱት ይህንን ነው። ኸውፍም ረጃክ ተወኩል መፈለግም መርበትበት እያሉ ይጠቅሳሉ። ብዙ ኢባዳ አይነቶች ይጠቅሳሉ። ከዛም ኪታቡን ኢባዳ አይነቶች ከተጠቀሱ በኋላ ከጨረሱ ከደመደሙ በኋላ እሷን የሰጠም ካላህ ውጭ ላለ አካል የሰጠ ሙሽሪክ ነው ብለው ይጠቅሳሉ። አዎ እኛም በሱ እናምናለን። ለምንድን ነው የሆነው ከተባለ አንድ ሰው የሞተን አካል እሱን የሚከጀል ከሆነ የሽርክ አይደለም? በእርግጥም ነው። አንዴ የሞተን አካል ኢባዳ ምፈጽምለት ምፈረው ከሆነ ምንም አይያደርግም እኮ ምፈረው ከሆነ ይሄም ኢባዳ ነው። ሰው የሰጠው ሙሽሪክ ነው። ግን ውሻ ልትፈራ ትችላለህ፣ አውሬ ልትፈራ ትችላለህ። ይሄን አይደለም የተፈለገው። ሼክ መሐመድ ኢብኑ አብዱል ወሃብ የፈለጉት ይሄን አይደለም። ይሄ ደግሞ ለአንተም ግልጽ ነው፣ ለራሳችሁም አህባሽ ለምትባሉት አካልም ግልጽ ነው። እና ብዙም ማለትም አልፈልግም። ዛሬ ይዣቸው የመጣኋቸው ቪዲዮዎች እነዚህ ናቸው። አላህ ሱብሓነሁ ወተዓላ በሰማነው ተጠቃሚ አድርገን። ለቻናላችን አዲስ ሆናችሁ በድጋሚ እንግዲህ ማስጀግ እንዳይሆንብኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንደዚሁም ለቻናላችን ነባር ሆናችሁ ላይክ ማድረግ እንዳይረሳ። አላህ ሱብሓነሁ ወተዓላ አሁን በድጋሚ በሰማነው ተጠቃሚ አድርገን። በሌላ ቪዲዮ እስከምንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱ። الله يعلم ما نشكو من الألم